ደም ነው ይሄ የኔ ደም ፈሷል። ምን ታድለው አይጠፋ ዘራችሁ እንዳይጠፋ ያደረገው የክርስቶስ ደም ነው። ተስፋችሁን የሚያስቀጥለው የክርስቶስ ደም ነው። አኗኗራችሁን የሚያቀጥለው የእግዚአብሔር ደም ነው። ደሙ እናንተን አስቀጥሏል። አሜን። ደሙ እናንተን አኑሯችኋል። አንድ እርምጃ ወደፊት ያደርጋል። አንድ እርምጃ ወደፊት ያደርጋል። ምንድነው? ውርደት አለ ሲባል ወደፊት አንድ እርምጃ፣ ኪሳራ አለ ሲባል አንድ እርምጃ ወደፊት። ምንድነው ሲባል የእግዚአብሔር ተስፋ። አሜን። ተስፋ ያለው ሰው እየወደቀ አይፈራም። ነገ እነሳለሁ ይላል። አልገባችሁ? ነይ አሁን ብትወርቅ አልፌ ሄዳለሁ። አይ በቃ ችግር ነው ብዬ አልፌ ሄዳለሁ። ብድግ ነው ማረጋት። አያችሁ፣ በእግዚአብሔር እጅ ውስጥ ስትሆኑ እግዚአብሔር የእናንተን እጅ ሲይዝ ተስፋ መቁረጥ የሚባል እናንተ ህይወት ላይ የለም። አሜን። አገባም ተስፋ መቁረጥ የሚባል እናንተ ህይወት ላይ የለም። አሜን። መድከም መዛል የሚባል እናንተ ህይወት ላይ የለም። ምንድነው ሲባል በወርቅም እነሳለሁ። አሜን። የተያዝኩት በክርስቶስ ነው። አሜን። የምነሳው በክርስቶስ ነው። ተስፋ አለኝ። አሜን። ምን ለመነሳት። አሜን። አያችሁ፣ እግዚአብሔር እጅን ሲይዘው ጨልሞብኛል ብለህ አታወራም። እግዚአብሔር እጅን ሲይዘው እሞታለሁ ብለህ አታወራም። እከስራለሁ ብለህ አታወራም። ምን ትላለህ? እበለጥጋለሁ። በስራዬ የማይል ሰው ቢኖር ቤቴ ምንድነው? የዘላለም ህይወት አለኝ። በማን? በእኔ ስራ አይደለም፣ በሱ ስራ። በእኔ አይደለም፣ በሱ ነው። መስቀል ላይ በሞተው በታረደው ስለኔ የተሰቀለው ቃሉ የተንጠለጠለው በሱ ተስፋ አለ። አልወርቅም፣ አልከስርም፣ አልጠፋም። ትጠፋል፣ አልጠፋም። ትወድቃል፣ አልወርቅም። ምንድነው? ተስፋ አለኝ። አሜን። አሜን። የከበረ ተስፋ አለኝ። አሜን። ይመጣል የምለው ኢየሱስ ይመጣል። አሜን። ትናንት ይመጣል ብለን ጠብቀነዋል፣ መጥቷል። እሄዳለሁ ብሏል፣ ሄዷል። እመለሳለሁ ብሎ ግን ይመለሳል። አሜን። አሜን። ሂድና መጽሐፍ ቅዱስን አንብበው። ሂድና መጽሐፍ ቅዱስን ስለ ተስፋ ምን ይላል? ተስፋ የሌላቸው ሰዎች አያፈሩም፣ ፍሬያማ አይሆኑም። ማፍራት የሚችለው ምን አይነት ነው ካላችሁ በእግዚአብሔር ቃል የተተከለ ሰው ነው። ተስፋችሁ የሚለበልበው፣ ተስፋችሁ የሚጸናው፣ ተስፋችሁ የሚቆመው ቀና ብሎ እንድትሄዱ የሚያደርጋችሁ በእግዚአብሔር ቃል ውስጥ ያለው ተስፋ ነው። በእግዚአብሔር ላይ ተስፋ ትኩረት። አጠገብ ላይ ያለው ሰው ያሳርግተህ በእግዚአብሔር ተስፋ አይቆረጥም በለው። በእግዚአብሔር ተስፋ አይቆረጥም በለው። ምድረ በዳ ላይ አይቆረጥም በለው። ሰው በሌለበት አይቆረጥም በለው። ማንም ባይኖር አይቆረጥም በለው። እግዚአብሔር ቃል ገብቶልኛል። ሃሌሉያ። ማን ቃል ገብቶልሃል? ማን ቃል ገብቶልሻል? ማን ቃል ሰጥቶሃል? እግዚአብሔር ከሰጠ እንግዲህ አሁን ትለመልማለህ። ምድረ በዳ ላይ ያለመልምሃል። በግብፅ ምድር ላይ ዮሴፍን ያከበረው ያከብድሃል። ይጠባበቃል። ፓወርፉል ሆኖ ይጠባበቃል። አንተ ምድረ በዳ ላይ ገብቶ ሰው የሌለበት ዘር የሌለበት ቋንቋ የማይታወቅበት ገብቶ ምንም በማይታወቅበት ማንነት አሁን ወላይተኛ ትንሽ እችላለሁ፣ በቃ እችላለሁ፣ ኢየሱስ ይወደኛል። ኦሮሞኛ አልችልም ብል ኢየሱስ ጌታ ነው። ጌታ ይባርክ። ኦሮሞኛ ባል አሁን ሲዳመኛ በቃ በቀላሉ እኔ ሲዳመኛ አልችልም። አሁን እኔ እዚህ ሀገር የመጣሁት አማርኛ ስላለ ነው እንጂ ሲዳመኛ ቢወራ እመጣለሁ አልችልማ። እንዴት በምን ንግባባ? አንድ ጊዜ ነው 2012 ነው አጫሉ እንደሰ የሞተበት ጊዜ ከተማይቱ ግርግር ነበረች። በጣም ግርግር ነበር ዟል እና እንደ አጋጣሚ ወጣ እና ሲስተር ወጪ ነበርና እንደው እሷን ፍለጋው ነው ወጣ ማን ነው ሲሆን አሉ ካልቻልኩ አልሞትም። ሻዳዳ ጋዳጋዲ ካልቻልኩበት እንደ ዱዳሱ ብያለሁት ብዬ አለኩ። አያችሁ ቋንቋው ካልቻልክ ዱዳ ነው የምትሆነው። አያችሁ ይሄ
ዮሴፍ የሚባለው ሰውዬ ቃል ኪዳን ስለነበረበት ተስፋ ስለነበረበት የገባበት ቋንቋን አይችልም፣ የገባበት የሆነ ነገር አያውቅም። ግን እንደዚህ ይላል፣ ተስፋ አለ፣ ይበረታለሁ፣ እሄዳለሁ፣ እጓዛለሁ፣ እግዚአብሔር ያሰፋኛል። ምንድነው ሲባል የእግዚአብሔር ቃል ከኔ ጋር ነው። ምድረ በዳው ያለመልምልኛል። ምንም በሌለበት ተስፋ አለኝ። ምንም በሌለበት ዘር በሌለበት ጎሳ በሌለበት ቃል ሰጥ የሰጠ የታመነ ነውና ተስፋ አለኝ። እነሳለሁ፣ ተስፋ አለኝ። እነሳለሁ፣ ተስፋ አለኝ። እንደወደኩ አልቀርም፣ ተስፋ አለኝ። ሰውየው እስር ቤት እየገባ ተስፋ አለኝ ይላል። ማንም ሰው እስር ቤት እየገባ ተስፋ አለኝ አይደል? ሰውየው ጉድጓድ ውስጥ እየተጣለ ራካሳ ከተማሃንታ ሬባ ካሳሃቴ ምንድነው ሲባል ተስፋ አለኝ። ምን የምትሆንበት በግብፅ ምድር ላይ የምደርስበት ወንድሞች የሚሰግዱበት ተስፋ አለኝ። ይስሐቅ ዝናብ ያለበት ዘመን ላይ አንዘራ። ድርቅ እኮ እዚህ አስቸግሯል። ድርቅ እኮ እዚህ መንደር እኮ በጣም አስቸግሯል። ወደ ግብፅ ለመውረድ አትፍራ አለው እኮ መጣና ሂድ ውረድ። ሃሌሉያ! ወደ ጌርጌራ ውረድ፣ ወደ ግብፅ ውረድ። ምን እዛ አከብርሃለሁ፣ ዝናብ የለም አከብርሃለሁ። ምንድነው ዝም ብለህ እንደ ቃሌ ምን በል ዘርን በትር የበተንከው ያ ዘር ይበቅልልሃል። ምንድነው ሲባል በቃሌ ዘርተሃልና ታበቅላለህ። አደከደ ሪፋሃቴከን እንደረፈሃቴ አያችሁ፣ ተስፋ ያለ ሲኖር ተስፋ ጽንስ ሲሆን ያንተ የጸነስከው ተስፋ ከሆነ እርግጠኛ ሁን። አንደኛ ሮጣ ማተለም የሆነ መጨረሻ ለመውጣት ደከም ያለው አቅም የለኝም ዝያለው አትልም። አንድ ነገር አለ፣ በተስፋ ትሻገረዋለህ። ክፉ ዘመንን በተስፋ ትሻገረዋለህ። ክፉ ዘመንን በእግዚአብሔር ቃል ትሻገረዋለህ። የእግዚአብሔርን ቃል የማያነብ ሰው፣ የእግዚአብሔርን ቃል የማይሰማ ሰው፣ የእግዚአብሔርን ቃል ፎከስ የማያደርግ ሰው ተስፋ አይኖረውም። ተስፋ አይኖረውም። ወደፊት የሚለው ነገር አይኖረውም። የእግዚአብሔርን ቃል የሚያነብ ከእግዚአብሔር ቃል ጋር ውሎ የሚያደርግ ከእግዚአብሔር ቃል ጋር ዘመኑን የሚያሳልፍ ጊዜውን የሚያሳልፍ የሆነ ነገር ይታየዋል። ክብር ይሰጠዋል። ኃይል ይሰጠዋል። ይታየኛል ይላል። ዘመኑ ይታየኛል ይላል። በዚህ ክፉ ዘመን አፈራለሁ ይላል። አብርሃም ከከለዳውያን ውር ሲወጣ ከዛ ምድር ሲወጣ እናቱን ይዞ አልወጣም፣ ዘሩን ይዞ አልወጣም፣ ጎሳውን ይዞ አልወጣም፣ የሆነ ነገር ይዞ አልወጣም። ባዶ እጁን ይላል፣ ሚስቱን ይዞ ይላል። ሲወጣ አበዛው። አንድ ሳለ ጠራው ትሆን የሚለው አንዱ እንደጠራው ግን አለ አበዛው። ራካንዳላ ባፋቴ እግዚአብሔር ያበዛሃል። አንተ ተስፋ ትቁረጥ፣ እግዚአብሔር ያበዛሃል። አንቺ ተስፋ ትቁረጥ፣ እግዚአብሔር ያበዛሻል። ተስፋ የሚቆርጥ ጓደኛ ካላችሁ ከዛ ሽሹ። አንተም እንደሱ ድሃ ምትሆን ፖለቲካ አታርጉትና ፖለቲካ አታርጉት ባካችሁ። የምነግራችሁን በደምብ ስሙ። ሰው በተወለደበት ባደገበት በዛው ሀገር መበልጸግ አይችልም። እንዴት እንደሆነ ልንገራችሁ። ሰውየው አይኑሮ በሀገር ውስጥ ደሃ ነው። የፈለገ ሊማር ይችላል፣ የፈለገ ሊያውቅ ይችላል፣ የፈለገ ነገር በጣም ምሁር ሊሆን ይችላል። ብዙ ትምህርቶች ግን ተምሮ ሊሆን ይችላል፣ ዲግሪ ዲፕሎማ ተምሮ ሊሆን ይችላል። በሀገር ውስጥ ግን ሲኖር ደሃ ነው። ለምን ደሃ እንደሚሆን ነገር ተምር ያለው ዲግሪ ይሻለው ዲፕሎማ ይሻለው አካውንቲንግ ነው የተማርኩት እንትን ነው የተማርኩት እኔ እንዲህ ስለተማርኩ ምን ትንሽ ነገር መስራት ይደብረዋል። አልገባም። ትንሽ ነገር መስራት ይከብደዋል። ያስጠላውና ምን ይላል? ስደት ይወጣል። በስደት ሀገር ላይ ግን ይነግሳል። በስደት ሀገር ላይ ግን ይከብራል። ምንድነው ሲባል የተወለደበት ሀገር ከሌላ ሰው አሁን ለምሳሌ ከሌላ ሀገር የሆነ ሰው እዚህ መጣ። ከሌላ ሀገር እዚህ ጋር ከመጣ የምሰራው ይሄ በዚህ ተመርቄያለሁና በዚህ ልስራትልኝ እርግጠኛ ሊስትሮ ሰራለው ችግር የለም። አያችሁ ሰው የተወለደበት ሀገር ላይ ምንም አያውቅም። ድሃ ነው የሚሆነው። የዚህ ድሃ በይሉኝታ ይታሰርና ድሃ ነው የሚሆነው። ኃይል የለው ምንም ነገር አይኖርም። ኃይል እያለ ይሞታል።
አልገባም። ማዳ ጋራባ ተስፋ እንደሚበለጥግ እኮ ያውቃል። እንደሚሰፋ እኮ ያውቃል። ሀገር እንደሚሰማ እኮ ያውቃል። ብዙ ሰዎች እኮ ሊሰሙት እንደተዘጋጀ ያውቃል። ግን እሱ ሰውዬ ምን አይነት ሰው ነው ካላችሁ፣ በስፍራው ቁጭ ብሎ በመንደር ቁጭ ብሎ ስራ ካልናቀ አንድ ሰው ባለጠጋ ይሆናል። የሚሰራውን ስራ ካልናቀ አንድ ሰው ባለጠጋ ይሆናል። ስሙ፣ አስተሳሰባችሁ ስታስተካክሉ ባለጠግነት ነው። አስተሳሰባችሁ ስታስተካክሉ ነው ተስፋ እናንተ ውስጥ ያለው። አያችሁ፣ አስተሳሰብ ያልተለወጠ ሰው ጋር ከተቀመጣችሁ፣ አስተሳሰብ በሀገሬ አልበለጥግም ብሎ ከሚያምን ሰው ጋር ከተቀመጣችሁ፣ በተወለድኩበት ሀገር ላይ ከፍ ብዬ መታየት አልችልም ብሎ ከሚያስብ ሰው ጋር ከዋላችሁ፣ እርግጠኛ ሁን አንተም እዛ መንደር ላይ ነህ። አትበለጥግም፣ ኃያል አትሆንም፣ ገዢ አትሆንም። ምንድነው አትልም? እንደዛ የሚያደርገህ አስተሳሰብህ። አያችሁ፣ አስተሳሰባችሁ ሲቀየር በዚህ ምድር ላይ እሰራለሁ፣ እበለጥጋለሁ። ወዴትም አልሄድም፣ እበለጥጋለሁ። አይሆን እኔ ተስፋ አለኝ፣ የሆነ ነገር ይመጣል እዚህ ሰፈር። ሃሌሉያ! እግዚአብሔር ያስፋችሁ። ለዚህ ነው አይ ቲንክ የጠቅላይ ሚኒስትራችን ሚስት ስትዘምር እንደዚህ አለ፣ በስደት ሀገር ላይ አለች፣ በስደት ሀገር ላይ አባብሎ አለች፣ ምድረ በዳ ላይ አባብሎ አለች፣ አከፍ ከፍ አደረገ። አያችሁ፣ አይ ቲንክ ይሄን መዝሙር ሄዳችሁ ሰርቹትና ስሙት። አባበልከኝ አባበልከኝ በስደት ምድር ክብር ወንክልኝ። አያችሁ፣ እግዚአብሔር በምድረ በዳ ላይ ካባበላችሁ፣ ሰው በሌለበት ካባበላችሁ ተስፋ እየሰጣችሁ። ተስፋ እንዳትቆርጡ ምን ይሰጣችኋል? ቃል ይሰጣችኋል። ቃል አለ ማለት ተስፋ አለ። አሜን። በደንብ ዙም ራባሻ ካታላባት ይገባሃል። አንድ ሰው 1 ሚሊዮን ብር ሰጣለሁ ቃል ገባላለሁ፣ ቀጣይ ሳምንት 1 ሚሊዮን ሰጣለሁ ቢል እርግጠኛ ነው ሰኞ እስኪደርስ ድረስ ሰውየው እንዲህ ነው የሚለው። አይተኛም። እንቅልፍ መቼ የሚደርስ ለሊት 8 ሰዓት ይነሳል፣ 9 ሰዓት ይነሳል፣ ብርግግ ይላል፣ ወይ ይገባል ይላል። አያችሁ፣ 1 ሚሊዮን ምን እላለሁ እሰጣለሁ ብሎ ቃል ስለገባለት ሰውየው ተስፋ አድርጓል። አያችሁ፣ እግዚአብሔር ሁሉ ጊዜ መሀል ላይ ያለውን መከራ ይነግራችሁ፣ መሀል ላይ ፊስታ እንዳለ ይነግራችሁ፣ መሀል ላይ ኮሮኮንች እንዳለ ይናገራችሁ። ተስፋ ነው የሚያሳያችሁ። መጽሐፍ ሲናገር እንደዚህ እኮ ነው የሚለው፣ ወደ ማዶ ምን በሉ ተሻገሩ፣ ወደ ማዶ ምን በሉ ተሻገሩ። ማዶ ላይ እጠብቃችሁ፣ እዛ ተሻገሩ፣ ተሻገሩ ብሏል። ነገር ግን ማዕበል ይነሳል ብሎ አልተናገራቸው፣ ወጀብ አለ ብሎ አልተናገራቸው። ነገር ግን ለምንድን ነው ፊቱ የሚናገረው? መሀሉ ለምን አይናገርም ካላችሁ፣ መሀሉን ከተናገረ ማንም አይገባም። አንተ አትሄድማ፣ ተስፋ ትቆርጣለህ። ከወዲሁ ገና ሳትነሳ ተስፋ ትቆርጣለህ። ገና እርምጃ ሳትጀምር ተስፋ ትቆርጣለህ። እግዚአብሔር የወደፊቱን ነገ ለምትሆኑ ነገ ለምትደርሱት ለዛ ነገር ምን ይላቸው? ተስፋ ይሰጣችኋል። ያንን እያያችሁ ትሄዳላችሁ። ያንን እያሰባችሁ ትጓዛላችሁ። ጎዳናችሁ በዛም ጊዜ ይቀናላችኋል። አሜን። እስቲ ጎዳናዬ ይቀናል በሉ። ተስፋ ስላለኝ ብወድቅም እነሳለሁ። ተስፋ ስላለኝ ብስትም እመለሳለሁ። ተስፋ ስላለኝ ከሄድኩበት ከጠፋሁበት እመለሳለሁ። ምንድነው ካልክ ተስፋ አለክ። ተስፋ ካለው ሰው ጋር ተራመድ። አንድ ጊዜ ነው አንድ ሀብታም ጓደኛ እና 2 ድሃዎች ነበሩ። እና አንዱ ከድሃው ጋር ሁሌ የሚውለው ከድሃ ሰው ጋር የሚውለው በጣም ከድሃ ሰው ጋር የሚውለው እና ሁሌ ከድሃው ጋር እየዋለ ሰውየው ተስፋ የሚባል ነገር የለው። ውይ እድር ደረሰ፣ ውይ እንትን ደረሰ፣ ቶታ ለመግዛት የለም፣ እንትን ለመግዛት የለም።
ሽሮ የለም፣ በርበሬ የለም፣ እንትን የለም። የምታገኙት ተስፋ ከሌለ ሰው ጋር የለም የሚለው ቃል የምታገኙት ተስፋ ካለው ሰው አይደለም፣ ተስፋ ከሌለው ሰው ጋር። ከዛ ሰውዬ ውስጥ ሞትና ጭንገፋ የምታገኙት። ተስፋ ያለው ሰው ጋር ግን ስትመጡ እሄዳለሁ፣ ይሳካልኛል፣ እበለጥጋለሁ፣ ለብዙዎች አባት ሆናለሁ፣ ብዙ ሕዝብ ይጠብቀኛል፣ አዛብ ይጠብቀኛል። 25 ዓመት ሙሉ ይሄን የተናገረ ሰውዬው 25 ዓመት ሙሉ ይሄንን ቃል አብርሃም እየተናገረ ነው የመጣው። አያችሁ ምን እሄዳለሁ፣ አበዛለሁ ብሎኛል፣ እንትንላለሁ፣ ለአዛብ አባት ነኝ፣ እሾምሃለሁ፣ አነግሥሃለሁ። አብርሃምም እድሜ ጠግቦ ሞተ ነው የሚለው አይደል? አይ እድሜን የሚያጠግበው እግዚአብሔር። አሜን ሃሌሉያ። እግዚአብሔር እድሜ ያጠግባል። ተስፋ ያለውን ሰው እድሜ የሚያጠግበው። ተስፋ የቆረጠው ሰውዬ ኦሬዲ መጽሐፍ ሲናገር ምን ይላል? ሞት በልቡ እግዚአብሔር የለም ይላል። እግዚአብሔር የለም የሚያስብል ምንድን ነው? ሁኔታውን ስታየው እግዚአብሔር የለም አንተ ጋር። ችግሩን ስታየው እግዚአብሔር የለም አንተ ጋር። ችግሩን ነው የምትሰማው፣ ሁኔታውን ነው የምትሰማው፣ የሆነ የሚመጣውን መከራ ነው የምትሰማው። እነግርሃለሁ ከመከራው በላይ የሆነ ኢየሱስ አንተ ቤት አለ። ከወጀቡ በላይ የሆነ ኢየሱስ አንተ ቤት አለ። መከራው ምንም ነው ከመከራው በላይ ያደርግሃል። አያችሁ ተስፋ ያለው ሰውዬ ጋር ይሄን ታገኛለች።